32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ከአዳማ ከተማ ያደረጉት ጨዋታ በአዳማ ከተማ 1-0 አሸናፊነት ተጠናቋል። 36ኛው ደቂቃ ላይ በረከት ወልደ ዮሐንስ በራሱ ግብ ላይ ባስቆጠራት ብቸኛ ግብ ነው አዳማ ከተማ ሙሉ 3 ነጥብ ያገኘው። አዳማ ከተማ አሁን ከወራጅ ቀጠና ለመውጣት በቀጣይ በሚደረጉ 4 ሳምንታት ላይ የራሱን ጨዋታዎች አሸንፎ የሌሎች መሸነፍ ይጠብቃል። አሁን አዳማ ከተማ በ32 ነጥብ ማለት ነው 16ኛ ደረጃ ላይ ተቀምጧል። ሌላኛው 9 ሰዓት ላይ የሚደረግ ጨዋታ አለ። መውረዱን ያረጋገጠው ኢትዮጵያ ወልዋሎ አዲግራት እንዲሁም በብቸኝነት በዋንጫ ፉክክር ላይ ያለው ኢትዮጵያ ቡና የሚያደርጉት ጨዋታ 9 ሰዓት ላይ ይደረጋል። ኢትዮጵያ ቡና በ54 ነጥብ አሁን ሁለተኛ ደረጃ ላይ ነው የሚገኘው። ትናንት ኢትዮጵያ መድን ሲዳማ ቡናን ማሸነፉን ተከትሎ ነጥቡን ወደ 63 ከፍ አድርጓል። 12 ሰዓት ምሽት ወላይታ ዲቻ ወራጅ ቀጠና አፋፍ ላይ ከሚገኘው ኢትዮ ኤሌክትሪክ ጋር ጨዋታውን ያከናውናል። ባየር ሙኒክ የጆናታን ታሃን ኮንትራት ማግኘቱን ይፋ አድርጓል። ጆናታን ታህ ከባየር ሌቨርኩሰን በነጻ ዝውውር ነው ባየር ሙኒክ የተቀላቀለው። የ29 ዓመቱ የተከላካይ ስፍራ ተጫዋች ፊርማውን ካኖረ በኋላ በባየር ሙኒክ መገኘቴ እጅግ አስደስቶኛል፣ ከቡድን ጓደኞቼ ጋር በመሆን በቀጣይ ባየር ሙኒክ ቤት ውስጥ ታላላቅ ዋንጫዎችን ማሸነፍ እፈልጋለሁ ሲልም ነው ሀሳቡን የተናገረው። ጆናታን ታህ ኮንትራቱን እስከ 29 ድረስ ነው የፈረመው። መድፈኞቹ በቀጣይ አርሰናሎች ማለት ነው ከባየር ሙኒክ ተጫዋች እያናገሩ ነው የሚል መረጃ ወጥቷል። ይህም ተጫዋች በማንቸስተር ሲቲ ቆይታ ያደረገው ሌሮይ ሳኔ ነው። ሌሮይ ሳኔ አሁን በባየር ሙኒክ ቤት ነው የሚገኘው። ስለዚህ ተጫዋች በቀጣይ ለማምጣት ውጥን እንዳላቸው ነው የተነገረው። ታዲያ ባየር ሙኒኮች ይህን ተጫዋች የሚያጡ ከሆነ ከብራይተን ሚቱማ ከሊቨርፑል ኮዲ ጋፖይን ለማምጣት አቅዷል ሲል ስካይ ስፖርት መረጃውን ይፋ አድርጎታል። የዙቢሜንዲን ኮንትራት ለመጨረስ አርሰናሎች ተቃርበዋል። ይህ ተጫዋች በነገራችን ላይ አርሰናሎች 51 ሚሊዮን ፓውንድ ለሪያል ሶሲዳድ መክፈል ይኖርባቸዋል። የውል ክፍያውን ከፍለው የሚወስዱት ከሆነ ሪያል ሶሲዳድም ፍቃደኛ ሆኗል። ስለዚህ አርሰናሎች ከዚህ ተጫዋች ጋር ያለውን የኮንትራት ጊዜ ወይም ኮንትራቱን ለመጨረስ በጥቂት ሰዓታት ውስጥ ማለት ነው ይፋ ያደርጋሉ ተብሎም ነው የሚጠበቀው። ዙቢሜንዲ የቶማስ ፓርቴን ቦታ ለመተካት ነው ወደ መድፈኞቹ ቤት የሚመጣው። ሌላ ከአርሰናል ጋር በተያያዘ በአርቢ ሌቪንጎች አንድ ቁርጥ ያለ ሀሳብ ነግሯል አርሰናሎች። ይህም የተናገሩት ሀሳብ ቤንጃሚን ሼስኮ የምትፈልጉ ከሆነ 93 ሚሊዮን ፓውንድ ልትከፍሉን ይገባል፣ ይህን የማትከፍሉ ከሆነ አትወስዱም ሲሉም ሀሳባቸውን የገለጹት። በተለይ ይህ ተጫዋች አርሰናል በክረምቱ በርካታ የፊት መስመር አጥቂ እየፈለገ ነው። አርሰናል በዘንድሮ የውድድር ዓመት ከተነሱበት ችግሮች መካከል አንደኛው የፊት መስመር አጥቂ የለውም፣ ጎል አስቆጣሪ ተጫዋቾች ያስፈልጉታል የሚል የአርሰናል ደጋፊዎች የሁሉ ጊዜ ጥያቄ ነው። በተለይ ዮኬሬሽ ወደ አርሰናል ለመምጣት ሁሉም ነገር ጨርሷል የሚሉ መረጃዎች እንዲሁም ያው ዝውውር ስለሆነ ወቅቱ ሀሳቦች ይቀያየራሉ። ነገር ግን ዛሬ በወጡ መረጃዎች አርቢ ሌቪንጎች አርሰናሎች ይህን ተጫዋች መውሰድ የሚፈልጉ ከሆነ 93 ሚሊዮን ፓውንድ መክፈል ይጠበቅባቸዋል በማለት ቁርጥ ያለ ሀሳብ ነግሯቸዋል። የተጫዋች በቀጣይ ይህንን ሂሳብ ከፍለው አርሰናሎች የመውሰድ እድል ይኖራቸዋል የሚለው እጅግ የሚጠበቅ ነው። ትናንትና ኢንዞ ማሬስካ ከቼልሲ ጋር የኮንፈረንስ ሊግ ዋንጫን አሳክተዋል። ጣሊያናዊ ናቸው ኢንዞ ማሬስካ መቅደስ የቼልሲን ክለብን ያሰለጠኑ 7ኛ ጣሊያናዊ አሰልጣኝ ናቸው። የቼልሲ ክለብ ካሰለጠኑ 7 ጣሊያናውያን አሰልጣኞች መካከል 6ቱ ከቼልሲ ጋር ዋንጫን አሳክተዋል። በተለያየ ጊዜ የአውሮፓ ቻምፒየንስ ሊግ፣ የፕሪሚየር ሊግ እንዲሁም አሁን ደግሞ እንደነ ኢንዞ ማሬስካ ያሉ ደግሞ የኮንፈረንስ ሊግ ዋንጫ በማንሳት ከ7ቱ አሰልጣኞች 6ኛው አሰልጣኝ ሆነው ታሪክ አጽፏል። ቼልሲም በአውሮፓ ማህበር ከሚዘጋጁ ውድድሮች በሙሉ በማንሳት አዲስ ታሪክን ያጻፈ ቡድን ነው። ቼልሲዎች ታዲያ በቀጣይ የውድድር ዓመት ተጫዋቾችን የተከላካይ ስፍራ ለማስፈረም ዋነኛ እቅዳቸው እንደሆነም ነው የተነገረው።